ውሃው ቢቀንስ ወይም ውሃው ቢጠፋ ምን ችግር አለው ሊባል ይችላል። ነገር ግን አይደለምና ከመጨረሻው የዓለም ክንውን ጋር ተያይዞ በኤፍራጥስ ወንዝ ላይ የተነገሩ ሁለት ታላላቅ ትንቢቶች በተለይ በ98 ዓመተ ምህረት ላይ ማለትም የዛሬ 2000 ዘመን በዮሐንስ የተነገሩ ሁለት ነገሮች አሉና እነዚህ ነገሮች እንዴት ሊታዩ ይችላሉ የሚለው ብዙዎችን መነጋገሪያ ያደርጋል። ዛሬም ይሄን ይዤላችሁ ነው የምመጣውና እነዚህ መድረቃቸው ደግሞ የሚያመጣው ነገር ምንድነው የሚለው ነው ዛሬ ክቡራን ተመልካቾቻችን ይዤላችሁ የምቀርበው። በተለይ ኤፍራጥስ ወንዝ ሁለት ታላላቅ ነገሮች ተቀምጠውበታል። አንደኛውና የመጀመሪያው በተለይ ዮሐንስ የጻፈልን በራእይ 9:14 ላይ እንዲህ ብሎ ተናግሯል። መለከትም ያለውን ስድስተኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገሉ ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ በማለት አንድ ሰዓት፣ አንድ ዕለት፣ አንድ ወር እና አንድ ዓመት እነዚህ መናፍስት የሚፈቱበት ጊዜ ሲጽፍ በተለይ ደግሞ ኤፍራጥስ ላይ እንደታሰሩ ይጽፍልናልና ኤፍራጥስ በጣም ምስጢራዊ ወንዝ ነው ማለት ይቻላል። አራት መናፍስት ታስረዋል። እንደውም የነዚህ ሰዎችን ሲሶ ማለት 1/3 ለመግደል ከፍተኛ ስልጣን እንዳላቸው እንደተሰጣቸውን ጭምር ዮሐንስ ጽፏልና ኤፍራጥስ በጣም ብዙ ምስጢር ያለበት ነው። ልክ እንደ አንታርክቲካ ማለት እንችላለን ክቡራን ተመልካቾቻችን።